ፀጉራችን በአጭር ጊዜ ውስጥ እንዲያድግልንና እንዲፋፋ እንዲዳብርልን ለስላሳና በጣም የሚያምር አንጸባራቂ ቆንጆ ፀጉር እንዲኖረን ያደርግልናል። በተለይ ፀጉራችሁ በጣም የሚነቃቀልና እየደረቀ የሚያስቸግራችሁ ከሆነ አላድግ ብሎ ከግንባራችሁ እየሸሸ ከሆነ ይህንን ትሪትመንት ሰርታችሁ ተጠቀሙት። እመኑኝ ታመሰግኑኛላችሁ። ፀጉር መነቃቀል ይህን ትሪትመንት ተጠቀማችሁ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እዤላችሁ የመጣሁት ከሶስት አይነት የተሰራ ትሪትመንት ነው። በተለይ ፀጉራችሁ የሚነቃቀልባችሁ አላድግ ላላችሁ እንዲሁም ደግሞ ፀጉራችሁ ስለሆነ ይህንን ትሪትመንት ተጠቀሙት። እዚህ ጋር ሁለት የተፈጨ ማንኛውም ቡና መሆን ይችላል። ከዚህ በፊት የኢትዮጵያ ቡና ብያችሁ ነበረ፣ ግን በቤታችሁ የምታገኙትን እስከፌም ያላችሁ ማንኛውም ቡና መጠቀም ትችላላችሁ። እኔ 2 ማንኪያ አድርጌ ትሪትመንቱ የሚበቃኝን ያህል ውሃ መጠኝ ካደረግኩኝ በኋላ እንዲፈላ አድርጌዋለሁ 1-5 ደቂቃ። ምክንያቱም ቡናው በደንብ አድርጎ እንዲዋሃድልኝ ማለት ነው። ከፈላልኝ በኋላ አጥልየዋለሁኝ። ያው ያጠለልኩት ሻካራ ስላለው ነው። ንስካፌ ከሆነ ያው በጣም የደቀቀ ስለሆነ እሱ ማጥለል አይጠብቅባችሁም። በኋላ ከፀጉሬ ለመውጣት ስለሚያስቸግረኝ አጥልየዋለሁ። ካጠለልኩኝ በኋላ እዚህ ጋር 2 ማንኪያ የሾርባ ንሽ ተጠቅሜያለሁ፣ የበቆሎ ዱቄት ማለት ነው። እሱንም በቀዝቃዛ ውሃ በጥብጬዋለሁ፣ ምክንያቱም ቡናው ትኩስ ስለነበረ እንዳይጓጉልብኝ ማለት ነው። እዚህ ጋር በዚህ በፊት ላይ የሰራሁት ቪዲዮ ላይ የበቆሎ ዱቄት ላልኳችሁ በጣም ብዙዎቻችሁ እንደውም የፎርኖ ዱቄት ራሱ መጠቀም እንችላለን ብላችሁኛል። የፎርኖ ዱቄት አይሆንም፣ በሩዝ መስራት ትችላላችሁ። በሩዝ ዱቄት እንዲሁም ደግሞ በማንኛውም ሩዝ ራሱ መጠቀም ትችላላችሁ። ቪዲዮ ሰርቼ የላችኋለሁኝ ታች ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ ከፈለጋችሁ አሰራሩ ማለት ነው። ዛሬ በንሼ ነው በድጋሚ ይዤላችሁ የመጣሁት። ንሼ በጣም ክሬም ስለሆነ ፀጉራችሁን በጣም ነው የሚያለስልስላችሁ ከምነግራችሁ በላይ። እኔ በጣም ወድጀውና ለፀጉሬ ተስማምቶኝ የምጠቀመው በጣም ኮንዲሽነር የሆነ ክሬም ነው ማለት ነው ውዶችዬ። ስትሰሩ እንግዲህ ያው በደንብ አድርጋችሁ ከበጠበጣችሁ በኋላ ሰዓት ላይ በምታደርጉት ሰዓት እጃችሁ ማረፍ የለበትም ማለት ነው። ምክንያቱም እጃችሁ ካረፈ ይጓጉላል። ከጓጎለ ደግሞ ክሬሙ ራሱ በጣም ነው የሚያስጠላውና እጃችሁ ሳታሳርፉ ከ5-10 ደቂቃ ብዙም አይፈጅባችሁም። ካበሰላችሁት በኋላ እኔ ያው በሽንኩርት ነው የምሰራ። ሽንኩርት ሰራ እጨምርበታለሁኝ። 1 ራስ ሽንኩርት ነው የምጠቀመው ማለት ነው። ያው ትሪትመንቱን ብዙ ስለሆነ እንዳይቀጥንብኝ አንድ ብቻ ነው የምጨምርበት ሽንኩርት ማለት ነው። እዚህ ጋር የሽንኩርቱን ልላጭ አልጥለውም፣ ምክንያቱም ይሄንን አደርቀውኝና ደግሞ አምሼ ቡኒ ካረኩኝ በኋላ ይሄ ሽንኩርት በምትጠቀሙ ሰዓት ያለ እድሜ የሚወጣ ሽበት ራሱ ይከላከልላችኋል። በጣም ብዙ ጥቅም ያለ የፀጉር ብዛታችሁን ይጨምራል፣ የደም ዝውውራችሁን ያፋጥናል። በጣም ብዙ በቫይታሚን የበለጸገ በጣም ብዙ ጥቅሞች ነው ያሉት። ሽንኩርት እንግዲህ እኔ ያው ከዚህ በፊት አይታችሁ ከሆነ ከሬት ጋር ነበር የፈጨሁትኝ። አሁን ግን ሽንኩርቱን ብቻ ነው የተጠቀምኩኝ። እዚህ ጋር በትናንሽየው መፈቅፈቂያ ነው የፈቀፈቅኩት። መፍጨትም ትችላላችሁ፣ ግን አንድ ብቻ ስለሆነ ስለማይፈጭልኝ በዚህ በትናንሹ በጣም ደቆ ነው የተፈቀፈቀልኝ። ምክንያቱም በትላልቁ ከሆነ ውሃ አይወጣውም፣ በትናንሹ ግን በደንብ አርጎ ጁሱ እንዲወጣልኝ አርጎልኛል ማለት ነው። በዚህ ፈቅፍቄ እንግዲህ ሽንኩርቱን መጣል የለባችሁ፣ ለምግብነት ራሱ መጠቀም ትችላላችሁ። ውሃውን ብቻ ስለሆነ የምንፈልገው ማለት ነው። እዚህ ጋር ቡናው ለሽንኩርቱ ራሱ ለሽንኩርቱ ሽታ ቡናው በጣም ነው አንደኛ ነው። ሽንኩርቱን ሽታ ራሱ ድራሽ አባቱን ያጠፋውና በጣም አሪፍ ነው። አንደኛ ለፀጉራችሁ ጥቅም፣ ሲቀጥል ደግሞ የሽንኩርቱን ሽታ ደግሞ ያጠፋላችኋል። ቡናውን ራሱ በክሬም መልኩ ሳሰሩ እዚህ ጋር የሽንኩርቱ ጁስ ላይ ራሱ ቡናውን ጨምራችሁ ሽንኩርቱን መቀባት ትችላላችሁ ማለት ነው። በጣም ነው የፀጉር መነቃቀልን ይቀንሳል፣ ብዛትን ይጨምርላችኋል። እኔ በጣም ነው የሚመቸኝ፣ በጣም ነው የምወደውና እዚህ ጋር ቡናውን እንዲቀዘቅዝልኝ ካረኩ በኋላ የሰራሁትን ክሬም ማለት ነው ያዘጋጀሁትኝ የሽንኩርት ጁስ ጨምሬ አቀላቅለዋለሁኝ። ምክንያቱም በደንብ አድርጎ እንዲዋሃድልኝ ማለት ነው። አያምርም? በጣም ምርጥ የሆነ ቅቤ የሆነ ትሪትመንት ነው። እንግዲህ እዚህ ጋር ያው በመቀበያችሁ ተፈለጋችሁ የሎሚ ፍቅፋቂም ሎሚ ጁስን መጨመር ትችላላችሁ። ምንም
ቡናው ራሱ ስላለበት የሽንኩርቱ ሽታ ያን ያህል የሚሸት አይደለም። ያው ሙሉ ለሙሉ አይሸትም ማለት አልችልም፣ ምክንያቱም ብዙዎቻችሁ ሽንኩርት በመቀባ ሰዓት ይሸታል ስለምትሉ ያን ያህል አይደለም። በምትታጠቡት ሰዓት ይለቃል። ያን ያህል በጣም የተጋነነ ሽታ አይደለም ማለት ነው ያለው። እዚህ ጋር ደግሞ ከዚህ በፊት የሰራሁትኝ የተለያዩ ቅባቶች ናቸው። የአብሽ ጥቁር አዝሙድ በጣም ብዙ አይነት ነው። እሱን ደግሞ 3 ማንኪያ ተጠቅሜ ያለው እናንተ ባላችሁ መጨመር ትችላላችሁ። ያላችሁን የምትቀቡትን ቅባት ጨምራችሁ እንግዲህ ይሄን እንደዚህ ካቀላቀልኩኝ በኋላ እንግዲህ እየተቀባው ደግሞ የማሳያችሁ ነው የሚሆነው። ይሄንን ትሪትመንት ከሰርታችሁ ከተጠቀማችሁ ፀጉር የረገፈ ፀጉር የተነቃቀለ ደረቀ ማለት የለም ማለት ነው። ሞክሩትና ዋው ፀጉሬን ትናንትና በሩዝ ውሃ ሰርቼው ነበር 4 ቦታና ወዙ አያምርም? በጣም ነው የለሰለሰውና የሰራሁት የሽንኩርት ቡና ድንሽ ማለት ነው። ክሬም ወይም ቅቤ ይሄን ይመስላል። ለሂና ራሱ ልክ እንደ በዚህ መልኩም ሂና መበጥበጥ ትችላላችሁ፣ ግን ደግሞ ፀጉራችሁን ራሱ መጠቀም ትችላላችሁ። ዋው ቤት እንዴት እንደሚያለሰልሰው ያው የኔ ፀጉር እንትን ስለሆነ ግዴታ ግማሽ ነው የምቀባው። ብዙ ጊዜ ፀጉሬን ሙሉውን አልቀባውም ማለት ነው። ያው ፈሳሽ ቅባት ምናምን አድርጌበት ስለነበረ የጥብስ ቅጠል፣ የቁርንፍድ፣ የአብሽ ቅባት ስለተጠቀምኩ መጀመሪያ ፀጉሬን አልተቀባሁም ቅባት። ቀጥታ ትሪትመንቱን ነው የምቀባው ማለት ነው። ደርቆ ነበር ሳረግበት እንደዚህ ደስ እንደሚል። ሽንኩርት አለው። ሽንኩርት ስላለው ግንባራችሁን ስትቀቡ እንትን በሉት የሆነ አይንካው፣ ሽፍታ እንዳያመጣባችሁ ማለት ነው። ቆዳችሁን የግንባር ቆዳችሁን ቀስ ብላችሁ ተቀቡት። እንዴት እንደሚያለሰልሰው ማለት ነው። ፀጉሬን ብትን አድርጎ ነው ያበጠረልኝ ያፍታታልኝ ማለት ነው። የወጣቸው ፀጉር ሁሉንም በዚህ መልኩ እየቀባሁ ትተዋለሁ ማለት ነው። ልስልስ ብሎ ማለት ነው። እንግዲህ በዚህ መልኩ ይሄኛውንም እቀባውና እመለሳለሁ። አሁን በዚህ መልኩ ሁሉንም ቀብቼ ቢሆን አፍታትቼ ጨርሻለሁ። የወጣው ፀጉር ከሁሉም ማለት ነው። ምክንያቱም ያው በሩዙ ውሃ ሰርቼው ስለነበር ያን ያህል አልወጣም። አሁን ሁሉንም ቀብቼዋለሁ፣ አፍታትቼዋለሁ። የሚቀረኝ ሁሉንም አንድ ላይ ደግሞ ማሳጅ ማድረግ ነው ማለት ነው። ይሄን ይመስላል እንግዲህ ውዶቼ፣ ሁሉንም ተቀብቼ ጨርሼ
ይሄ መሰለ ፀጉር ሆኖልኛል። አሁን ርዝመቱ ማለት ነው በጣም እየረዘመ ነው ፀጉሬ። አሁን በቅርቡ እንደውም ቆርጬው ነበረ፣ ግን በጣም ረዝሟል። በጣም እያያችሁት ነው። ወይኔ ካሜራ ራሱ ወጥቻለሁ ለመናገር ተንጠራርቼ ራሱ አልደረሰም። ይሄ በጣም የረዘመ በዛ ላይ ደግሞ ቆርጬው ሁላ ነበረ። አይ ነቀልኳት አንዷ ፀጉር እና ውዶችዬ ይሄን ይመስላል። ቆርጬው ራሱ በጣም ረዥም ነው። ይሄን ይመስላል እንግዲህ ትሪትመንት ሰርቻለሁ ለዛሬ። ትወዱታላችሁ ብዬ አስባለሁ። ትንሽ እየተርፎኛል ጨርሳታለሁ። ይሄንን አሁን ስቲም እንዲሆንላችሁ አሁን ሙቀት ስለሆነ አንድ ሰዓት ተኩል ብቻ ማቆየት ትችላላችሁ። ምክንያቱም አሁን በጣም ሙቀት ነው። ከዛም በላይ ባታቆዩት አሪፍ ነው። ፀጉራችሁ ቀዳዳዎቹ ስለሚታፈኑ ማለት ነው። ይሄን ይመስላል። አሁን ይሄንን ምንድነው የሚቀረው? ማሳጅ። ምክንያቱም የተቀባነው ቅባቱም ሆነ ትሪትመንቱ ወደ ውስጥ እንዲገባ በደንብ አድርገን ማሳጅ ማድረግ ነው የሚቀረን። ከዛ እስከ ድረስ ነው በደንብ አድርጌ ያዳረስኩት። ይሄን ይመስላል። ይሄንን አሁን ጠቅልዬ በላስቲክ ስቲም እንዲሆንልኝ ቢያንስ አንድ ሰዓት ተኩል አቆይቼ የሚታጠበው ነው የሚሆነው ማለት ነው። ታሲዙ ደግሞ እንደዚህ ከኋላ በጣም እዚህ ጋር መታችሁ ሲይዙ ባላንስ እንዲኖረውና እንዳይጎትታችሁ